በእስራኤልና መሰረቱን ሊባኖስ ባደረገው ታጣቂ ቡድን ሄዝቦላህ መካከል የተኩስ አቁም ስምምነት መደረሱ ለሊባኖሳውያንና እስራኤላውያን ብቻ ሳይሆን ለመላ ዓለም እፎይታን የፈጠረ ሆኗል። አሜሪካና ፈረንሳይ በዋነኛ አደራዳሪነት የተሳተፉበትና ፈታኝ ነበር የተባለው ድርድር በመጨረሻም ለውጤት መብቃቱን በቀጠናው ብቻ ሳይሆን በዓለም አቀፍ ደረጃም ጭምር እፎይታን የፈጠረ ስለመሆኑ ተስተውሏል። የተኩስ አቁም ስምምነቱ ከዛሬ ረቡዕ ጀምሮ ተግባራዊ መሆን መጀመሩን ተከትሎ ከተለያዩ የዓለም ማዕዘናት ይሁንታና የደስታ መልእክቶች እየጎረፉ ነው። ሄዝቦላህ ከእስራኤል ጋር ወደ ጦርነት የገባው ለሐማስ ያለውን ድጋፍና አጋርነት ለማሳየት በሚል እንደሆነም ይታወሳል። ይሁንና አሁን ተኩስ አቁም ስምምነቱን ተቀብሏል። የፍልስጤሙ ሐማስ ሄዝቦላህ ከእስራኤል ጋር ተኩስ አቁም ስምምነት ላይ መድረሱን በይሁንታ መቀበሉን ይፋ አድርጓል። አንድ የሐማስ ከፍተኛ ሹም የድርጅታቸውን አቋም ለሬውተርስ የዜና ወኪል አረጋግጠውለታል። ከፍልስጤሙ ድርጅት ከፍተኛ ባለሥልጣናት አንዱ የሆኑት ሳሚ አቡ ዙሪም ለዜና አውታሩ እንደተናገሩት ሊባኖስ የዜጎቿን ደህንነት ለማስጠበቅ ስምምነት ላይ የመድረስ መብት አላት። ይህንኑም ሐማስ በይሁንታ ተቀብሎታል። እንደ ሀገር ሊባኖስን እንደ ታጣቂ ቡድን አጋራቸውን ሄዝቦላህን የጠቀሱት የሐማሱ ከፍተኛ ሹም ከእስራኤል ጋር የተደረሰውን የተኩስ አቁም ስምምነት በተመጠነ አገላለጽ በይሁንታ ስለመቀበላቸው ነው የተናገሩት። መሰል ስምምነት በቡድናቸው ሐማስና በእስራኤል መካከል እንዲደረስ መንገድ አመላካች ሊሆን እንደሚችልም ተስፋ አለን ነው ያሉት። እስካሁንም ቢሆን በቡድናቸው ሐማስና በእስራኤል መካከል ስምምነት ላይ መድረስ ያልተቻለው በእስራኤል መንግሥት ትንቢተኛነት እንደሆነ ነው የሐማሱ ባለሥልጣን የሚናገሩት። ሳሚ አቡ ዙሪ እንደሚሉት በጋዛ የሚካሄደው ጦርነት እንዳይቋጭና ተኩስ አቁም ስምምነት ላይ እንዳይደረስ ዋነኛው እንቅፋት በማለት ጣታቸውን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ቀስረዋል። ጠቅላይ ሚኒስትር ኔታንያሁ በበኩላቸው በተለያዩ ጊዜያት በሰጧቸው መግለጫዎች የጋዛው ጦርነት እንዳያበቃም ዋነኛው አደናቃፊ ራሱ ሐማስ ነው ሲሉ በተደጋጋሚ ተደምጠዋል። የሐማሱ ከፍተኛ ሹም ሳሚ አቡ ዙሪም ድርጅታቸው ሐማስ እስራኤል ከሂዝቦላህ ጋር እንደደረሰችበት ያለ የተኩስ አቁም ስምምነት ለማድረግ ዝግጁ መሆኑንና ግትር እንዳልሆነም ነው ለሬውተርስ ያብራሩት። ዋናው ችግር ግን በኔታንያሁ በኩል ነው ያለው በማለትም የእስራኤሉን ጠቅላይ ሚኒስትር ወቅሰዋል። የሊባኖሱ ሂዝቦላህ ከእስራኤል ጋር የደረሰበት የተኩስ አቁም ስምምነት በእስራኤልና በሐማስ መካከልም እንዲከናወን ዓለም አቀፉ ማኅበረሰብ በዋና ተቋሙ በተባበሩት መንግሥታት ድርጅት በኩል በተደጋጋሚ ፍላጎቱን ሲያንጸባርቅ መክረሙ የሚታወስ ነው።